The Lord has given us his law. We will obey. These are the words of the covenant. በአንድ ጣሪያ ስር የኖሩ 12 ወንድማማቾች ከአንድ አባት የተወለዱ ነገር ግን ልባቸው በጸብና በእሳት የተሞላ God has sent me to preserve our family. የመጽሐፍ ቅዱስ አስደናቂና ታላቅ ታሪክን እንመለከታለን። ይህም የ12ቱ ነገደ እስራኤል ታሪክ ነው። እነዚህ ነገዶች እግዚአብሔር ሕዝብ መሰረት የሆነው የመጽሐፍ ቅዱስ ታላቅ ታሪክ ውስጥ ትልቅ ሚና ተጫውተዋል። ከአብርሃም ጀምሮ እስከ ዳዊት እስከ ክርስቶስ ድረስ የሚዘልቅ ትልቅ የትውልድ ቅብብሎሽ። These are the words of the covenant. ዛሬ ታላቅ የሆኑ ሕዝብን ወደ ኋላ በታሪክ ተመልሰን አብረን እንመረምራለን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። 12ቱ ነገዶች ታሪክ ከአብርሃም ይጀምራል። እግዚአብሔር አብርሃምን ከካልዲያ ኡር ጠርቶ ታላቅ ሕዝብ አደርግሃለሁ ብሎ ተስፋ ሰጠው። ይህ ተስፋ በልጁ ይስሐቅ ተቀጠለ። ከዚያም በይስሐቅ ልጅ ያዕቆብ ተፈጸመ። ያዕቆብ 12 ወንድ ልጆች ነበሩት። እነርሱም 12 ነገዶች መሰረት ሆኑ። የያዕቆብ ልጆች እነዚህ ናቸው: ሮቢን፣ ስምዖን፣ ሌዊ፣ ይሁዳ፣ ዳን፣ ናፍታሌም፣ ጋድ፣ አሴር፣ ኢሳውር፣ ዘቢሎን፣ ዮሴፍ፣ ቢንያም። እነዚህ ሁሉ ከልዩ እናቶች ተወለዱ። ከሊያ፣ ከራሂል፣ ከባላ፣ ከዝልፍ የተወለዱ ናቸው። ዮሴፍ በአባቱ ያዕቆብ እጅግ የተወደደ ልጅ ነበር። እናቱ ራሂል ነበረች። እርሷም ያዕቆብ በጣም የሚወዳት ሚስቱ ነበረች። ስለዚህ ዮሴፍ ከሌሎች ወንድሞቹ በላይ ተወደደ። ያዕቆብ ለእርሱ በቀለም የተለየ ልብስ ወይም ደግሞ ባለቀለም ቀሚስ አዘጋጀለት። ይህም ወንድሞቹን እጅግ አስቆጣ፣ ምክንያቱም አባታቸው የሚመርጠው እርሱ ነበር። ዮሴፍ 2 አስደናቂ ህልሞች አየ። በመጀመሪያም ህልም እርሱና ወንድሞቹ እህል እየሰበሰቡ ነበር። የእርሱ እህል ቆሞ ወንድሞቹም ደግሞ ተንበርክከው እንደሚሰግዱለት አየ። ሁለተኛው ህልም አንተ ልነግስ ነው ብለው ጠሉት። ፀሐይ፣ ጨረቃና 11 ከዋክብት እንደሚገለጡለት አየ። ይህም ወንድሞቹን በጣም አስቆጣ። አንድ ቀን ወንድሞቹ ከብቶች ለማሳረፍ ሄዱ። ያዕቆብ ዮሴፍን እንዲህ ላከው። እነሱ ከሩቅ ሲመጣ አዩት፣ እንዲህ አሉ: እነሆ የህልም ባለቤቱ መጣ፣ እንግዲህ እንግደለው። ነገር ግን ሮቤል ሊያድነው ፈለገ፣ ስለዚህ በጉድጓድ ውስጥ እንጣለው አለ። በኋላም ነጋዴዎች ከምድረ በዳ ተጉዘው መጡ። ይሁዳ እንዲህ አለ: ብንገለው ምን እንጠቀማለን? እንሽጠው። ዮሴፍም ለነጋዴዎቹን ሸጡት። እነርሱም ወደ ግብፅ ወሰዱት። ከዛ በኋላ የእርሱን ልብስ በደም አስነክተው ለአባታቸው አመጡ። አውሬ በላው አሉ። ያዕቆብም በጣም አለቀሰ። በግብፅ ዮሴፍ ለጲጤፈር ተሸጠ። እርሱም የፈርዖን ሹም ነበር። እግዚአብሔር ከዮሴፍ ጋር ነበር። ስለዚህ ጲጤፈር በቤቱ ሁሉ ላይ አስተዳዳሪ አደረገው። ነገር ግን የጲጤፈር ሚስት ክፉ ነገር ለማድረግ ሞከረች። ዮሴፍ ግን እምነቱን አልጣለም። እርሷ ሐሰት አቀረበችበት። እርሱም ወደ እስር ቤት ገባ። እንኳን በእስር ቤት ሆኖ እግዚአብሔር ከእርሱ ጋር ነበር። እርሱ እስር ቤት ኃላፊ እንዲሆን ተመረጠ። ከብዙ ዓመታት በኋላ ፈርዖን አስቸጋሪ ህልም አየ። ማንም ሊተረጉመው አልቻለም። ከእስር ቤት የመጣው አገልጋይ ዮሴፍ አስታወሰ። ዮሴፍ ተጠርቶ ህልሙን ተርጓሚ አደረገው። 7 ዓመት ብዙ ምርት፣ 7 ዓመት ከባድ ረሃብ። ፈርዖን በጣም ተደነቀ። ዮሴፍን የግብፅ ሁለተኛ ሰው አደረገው። ረሃብ በመጣ ጊዜ የዮሴፍ ወንድሞች ምግብ ለመግዛት ወደ ግብፅ መጡ። እነርሱ አላወቁትም፣ እርሱ ግን አወቃቸው። በመጨረሻም ራሱን ገለጠላቸው፣ እንዲህ አለ: እግዚአብሔር ለማዳን አስቀድሞ ልኮኝ ነበር። እናንተ ክፉ አስባችሁ ነበር፣ እግዚአብሔር ግን ወደ መልካም ለወጠው። አባቱን ያዕቆብ እና ቤተሰቡን ሁሉ ግብፅ አመጣ። እነርሱም በጎሽም ምድር ተቀመጡ። ከዘመናት በኋላ ዮሴፍ የማያውቀው አዲስ ፈርዖን መጣ። እርሱ እንዲህ አለ: እነሆ ይህ ሕዝብ ከኛ በላይ በርካታ ሆኗል። በጦርነት ከጠላቶች ጋር ይቀላቀሉ እንጂ። ፈርዖን ፈራ። ስለዚህ ይህ ሕዝብ ወደ ባርነት ሊያስገባው ፈለገ። ፈርዖን እስራኤላውያን በግዴታ ስራ አስገባቸው። ከባድ ስራዎች ላይ እንዲገቡ ተገደዱ። የከተማ ግንባታ፣ ጡብ መስራት፣ እርሻና ከባድ ስራ። እነርሱ ፒቶምና ራምሴስ የተባሉ ከተሞች ሰሩ። እስራኤላውያን በቀን በፀሐይ ስራና በሌሊት በመከራ ይሰሩ ነበር። በግብፅ አለቆች በጭካኔ ይመቷቸው ነበር። ፈርዖን የህዝቡ ብዛት እየጨመረ እንዳይቀጥል ክፉ ትእዛዝ ሰጠ። የወንድ ህፃናት እንዲገደሉ፣ ሴቶች ግን እንዲቀሩ። ይህ እጅግ አስከፊ ጊዜ ነበር። እናቶች ልጆቻቸውን በመሸሽ ይደብቁ ነበር።
በዚህ ክፉ ጊዜ ሙሴ ተወለደ። እናቱ ለ3 ወር ስውራ አደረገችው። ከዚያም በኋላ በሸክላ ሳጥን አስገብታ በወንዝ ላይ አኖረችው። የፈርዖን ልጅ አገኘችው እናም አሳደገችው። ሙሴ በንጉሥ ቤት እንደ ልጅ አደገ። ነገር ግን እርሱ እስራኤላዊ እንደሆነ አያውቁም ነበር። በመከራ ውስጥ እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔር ጩኸታቸውን ሰማ። ከአብርሃም ጋር ያደረገው ቃል ኪዳን አስታወሰ። እግዚአብሔር ሙሴን መርጦ እንዲያድናቸው ላከው። ሙሴ ወደ ፈርዖን መጥቶ ሕዝቤ ይልቀቅ አለ። ፈርዖን ግን አልሰማም። ስለዚህ 10 መቅሰፍቶች ተላኩ። በመጨረሻም ፈርዖን ተገደደ እና እስራኤላውያን ከባርነት ወጡ። እስራኤላውያን ከባርነት ከወጡ በኋላ በምድረ በዳ ሲና ተጓዙ። ከግብፅ ከወጡባቸው 3 ወር በኋላ ወደ ሲና ተራራ ደረሱ። እግዚአብሔርም ለሕዝቡ ታላቅ ነገር ሊናገር ወሰነ። እነርሱም በተራራው አጠገብ ሰፈሩ። እግዚአብሔር ሙሴን ወደ ተራራው ጠራው። እርሱም ወጥቶ ከእግዚአብሔር ጋር ተነጋገረ። እግዚአብሔርም እንዲህ አለው፣ እናንተ ድምፄን ከሰማችሁና ቃል ኪዳኔን ከጠበቃችሁ ከሕዝቦች ሁሉ በላይ የተመረጠ ሕዝብ ትሆናላችሁ። ሙሴ ወደ ሕዝቡም ወርዶ ይህን ነገር ነገራቸው። እነርሱም እግዚአብሔር የሚያዘን ሁሉ እንፈጽማለን አሉ። በ3ኛው ቀን ታላቅ ክስተት ተፈጠረ። መብረቅ፣ ነጎድጓድ፣ ደመና፣ የቀን መለከት ድምፅ፣ እሳት። ተራራው በጭስ ተሞልቶ ነበር። ሕዝቡ ፈሩ፣ እግዚአብሔርም በኃይል ተገለጠ። እግዚአብሔር ለሙሴ 10 ትእዛዛት ሰጠ። ሙሴ በተራራው ረጅም ጊዜ ሲቆይ ሕዝቡ ተጨነቀ። ከአሮን ወርቅ ጥጃ እንዲሰራ ጠየቁ። እነርሱ ጣዖት አመለኩ። ይህ ቃል ኪዳኑን ሰበሩ። ሙሴ ሲያይ የድንጋይ ጽላቶች ተሰበረ። ከዚያም በኋላ እግዚአብሔር ይቅር አለ። አዲስ ጽላቶችም ተሰጡት። የሌዊ ነገድ ከእግዚአብሔር አገልግሎት ተለይቶ ተመረጠ። መሬት አልተሰጣቸውም። እግዚአብሔር እርሱ ክፍላቸው ነበር። አሮንና ልጁ ከዚህ ነገድ ነበሩ። ኢያሱ ሕዝቡን ከዮርዳኖስ አሻገረ። ከዚያም መሬቱ በ12 ነገዶች መካከል ተከፈለ። ዮሴፍ በ2 ክፍል ተቆጠረ። ልጆቹ ኤፍሬምና ምናሴ በተለያየ ነገድ ሆኑ። ነገዶች በተናጥል ይኖሩ ነበር። እግዚአብሔር ሲታዘዙ ይባረኩ ነበር፣ ሲርቁ ግን በጠላቶቻቸው እጅ ይሰጡ ነበር። ይህ ዑደት ብዙ ጊዜ ተደጋገመ። እስራኤል ንጉሥ ጠየቀ። ከቢንያም ነገድ ሳኦል ተመረጠ። ከዚያም ዳዊት ከይሁዳ ነገድ ነገሰ። እግዚአብሔር ለዳዊት ዘር ዘላለማዊ ዙፋን ተስፋ ሰጠው። ሰለሞን ቤተ መቅደስም ሰራ። ከሰለሞን በኋላ መንግስት ተከፈለ። 10 ነገዶች በሰሜን እስራኤል፣ 2 ነገዶች በደቡብ ይሁዳ። ሰሜኑ መንግስት በአሦር ተማረኩ። 10ቱ ነገዶች የጠፉ ነገዶች ተብለው ታወቁ። ይሁዳ ግን በባቢሎን ተማረከ። ከ70 ዓመታት በኋላ አንዳንድ ህዝብ ተመለሰ። ቤተ መቅደስም እንደገና ተሰራ። ነገር ግን 10ቱ ነገዶች እንደ ቀድሞ አልተመለሱም። ኢየሱስ ክርስቶስ ከይሁዳ ነገድ ተወለደ። ከመጽሐፍ ቅዱስ እርሱን ይሁዳ አንበሳ ይለዋል። 12ቱ ሐዋርያት መርጦ አዲስ መንፈሳዊ እስራኤል መሰረተ። 12ቱ ነገድ እስራኤላውያን ታሪክ የእግዚአብሔር ታማኝነት ታሪክ ነው። ሰው ሲወድቅ እግዚአብሔር ይታገሳል፣ ቃሉን ይጠብቃል። ከአብርሃም እስከ ክርስቶስ ድረስ የተስፋ መስመር ተቀጥሏል። ዛሬም እኛ በእምነት ልጆች በመሆን የመንፈሳዊ እስራኤል አካል እንሆናለን። ለዘላለሙ አሜን።